ውይይታችን ንግባ አይደል? ሰዓታችን ስለደረሰ ኦኬ ይቻላል። ውይይታችን ንግባ። ያው ሶስት ደቂቃ ነው የምናወራው እንትን ለማለት ለመደማመጥ እንዲያመች፣ እንደገና ደግሞ ኦቨርላፕ እንዳያደርጉ ድምጾች ኦቨርላፕ ተብሎ አለመግባባትና ሚስ አንደርስታንዲንግ እንዳይፈጠር ሶስት ደቂቃ ነው እንትን የሚለው። ከፈለጉ መጀመር ይችላሉ። አይ እናንተ እኔማ ሰሚ ነኝ እኮ አሁን ሰሚ ነኝ። ምንም እንትን የለውም። ኢንትሮዳክሽን ነው። ሁለታችንም ሶስት ደቂቃ ኢንትሮዳክሽን እናወራና ከዛ በኋላ ሪባትል ሴሽን ይኖረናል። ከዛ ክሮዝ ኤግዛሚኔሽን ይኖረናል ማለት ነው። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት፣ እንዲሁም ይህን ፕሮግራም የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምናደርገው ውይይት ከማጋ ነው? ከመርጌታ ሙሴ ጋር ነው የምናደርገው። የምንወያይበት አርዕስት ትሪኒቲ ነው። በስላሴ ዙሪያ እንወያያለን ማለት ነው። ኢንሻአላህ እኔ 3 ደቂቃ ያክል ኢንትሮዳክሽን በስላሴ ዙሪያ አወራና ከዛ እሳቸውን በ3 ደቂቃ በኋላ ከዛ ሪባትል ሴሽን እያለ ይቀጥላል ማለት ነው። እንደምናውቀው በቁርአን ውስጥ በግልጽና በማያሻማ መልኩ ሱረቱ ኢኽላስ ምዕራፍ 112 ቁጥር 2 ላይ ምንድነው የሚለው? ቁል ወላሁ አሐድ ይላል። በደርሶ አላህ አንድ ነው። አላሁ ሰመድ ይላል። አላህ ሁሉ መጠጊያ ነው ይላል። አላህ አንድ ነው ተብሎ የተቀመጠበት የአረብኛው ቃል አሃድ ነው። አሃድ የሚለው ለአንድ ቀዋሚ ማንነት የምንጠቀምበት ነው። በተጨማሪ ደግሞ ሁወ ይላል። ሁወ ማለት እርሱ ማለት ነው። 3 አካላት ቢኖሩ ኖሮ እነርሱ ብሎ ይጠቀም ነበር ማለት ነው። በተመሳሳይ ወደ መጽሐፍ ቅዱስ ስንመጣ ፈጣሪ ወይም ሰማይና ምድር በመካከላቸው ያለውን የፈጠረው አንዱ አምላክ ሁል ጊዜ አንድ ማንነት ነው። 3 ማንነት አልነበረውም። ስለዚህ ሁል ጊዜ ሲናገር ምንድነው? ከኔ በቀር ሌላ አምላክ የለም እያለ ሁል ጊዜ ይናገራል ማለት ነው። ለምሳሌ ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እኔ አምላካችሁ እንደሆንኩኝ እኔም በእስራኤል መካከል እንዳለው ከኔ በቀር አምላክ እንደሌለ ታውቃላችሁ ይላል። ኢሳይያስ ምዕራፍ 44 ቁጥር 6 ላይ ምንድነው? ከኔ በቀር ሌላ አምላክ የለም እያለ ይናገራል። ብዙ ቦታ ኢሳይያስ ምዕራፍ 44 ቁጥር 8፣ ኢሳይያስ ምዕራፍ 45 ቁጥር 5 እና 6 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 18 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 21 ላይ፣ ኢሳይያስ 45 22 ላይ፣ ሆሴዕ 13 4 ላይ የመሳሰሉ ጥቅሶች ላይ ከኔ በቀር ሌላ አምላክ የለም there is no god beside me እያለ ይናገራል። ኦኬ ስለዚህ ምንድነው? አረብኛውም እንደዛ ነው። ላ ኢላሃ ኢላ አና ነው የሚለው ከኔ በቀር ሌላ አምላክ የለም። ስለዚህ እኔ የሚል አንድ ቀዋሚ ማንነት አለ። በዚህ ቀዋሚ ማንነት ላይ ተደርበው ያሉ 2 አካላቶች በመጽሐፍ ቅዱስ ላይ የሉም። የሚመለከውም አንድ አምላክ ብቻ ነው ያለው በመጽሐፍ ቅዱስ። የአንድ አምላክ አንድ ማንነት ነው ያለው። 3 ማንነት የሚባሉ ነገሮች የሉትም። ራሱም 3 አካል አለኝ ብሎ ተናግሮ አያውቅም። ነቢያትም ሐዋርያቱም ምንድነው 3 አካላት አሉት ብለው አላስተማሩም። በመጽሐፍ ቅዱስ ላይም አንድ አምላክ የሚለው በመጽሐፍ ቅዱስ ላይ ኢየሱስን የላከ አብ ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የመጽሐፍ ቅዱስ ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አናገኝም። ይሄ አንድ እግዚአብሔር ስማ እስራኤል ያህዌ ኤሎሃይዱ ያህዌ ኻድ ተብሎ የተባለው አንድ እግዚአብሔር ያለው ዘዳግም 6:4 ላይ ያለው አንድ እግዚአብሔር አንድ ማንነት ነው ያለው። 3 ማንነት አለኝ ብሎ አላስተማረም። ነቢያትም እግዚአብሔር 3 አካል ነው ብለው አላስተማሩ። ሐዋርያትም እግዚአብሔር 3 አካል ነው ብለው አላስተማሩ። ጨርሻለሁ። እሺ ሰዓት ትንሽ ነው ያለት ለነገሩ አልቋል። ኦኬ ሌላ ኢሳይያስ ነው ጥቅስ የነበረው። በመጀመሪያ የዮሐንስ ወንጌልን ዘለ ኢሳይያስ ጋር በመሄድ ትንሽ ቅሬታ አለኝ። ግን ኢሳይያስ ላይም ቢሆን አንተ እንደምትለው የታምልኩ ባይደ ዘንበሌ የሚለው ይህንን የሚያመሰጥር አይደለም፣ ከዚህ ጋርም የሚያያዝ አይደለም። ምክንያቱም ማቴዎስ 28 ላይ የሚናገር አለ። ይህንንም ስለእንዛ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ሲለሱ በአካላቱ የተዋሕዶ በመለኮት የሚለውን ይህንንም አንተ ከእንትን ጋር ከኢሳይያስ ጋር ጠቅሰህ አያይዛቸዋል። 1 2 የሚል የለም ብለሃል። ይሄ ፍጹም ስህተት ነው። ተናግረዋል። ማቴዎስ ላይ ተናግረዋል። ዮሐንስ 5:6 ላይም አለ። ምንም ከዚህ ጋር ከአንድነትና ከሶስትነት ጋር ምክንያቱም ምን ይላል እዚህ ጋር የሶስትና አብ ወልድ መንፈስ ቅዱስ የሚባለውን ማትቀበል ከሆነ የማቴዎስ ወንጌል ለምን ተሰራ? ሁለተኛም ደግሞ የአካል ሶስትነት ለአብ ፍጹም አካል ፍጹም ገጽ፣ ለወልድም ፍጹም አካል ፍጹም ገጽ፣ ለመንፈስ ቅዱስ ፍጹም አካል ፍጹም ገጽ አለው የሚለውን ወዴት ልትጥለው ነው? ወዴትስ ልታረገው ነው? እንደገና ይሄው በዚሁ ላይ ነቢየ እግዚአብሔር ዳዊትም ተናግሯል። ዋይንቱኒ
ለእግዚአብሔር ሀበ ያጸድቁ ወንዘሂ ሀበ ስለቶም ገጾ ለእግዚአብሔር አብ እሊገብሩ እኩየ እንዲል ማለት ነው። ገብሩኒ ወላይኩኒ እሙኩይ ዘይፈጥርም ላይሌ ኩሎ አብ ወልድ ወመንፈስ ቅዱስ የሚለው መዝሙረ ዳዊት 38:15 የት ልታረገው ነው? መዝሙረ ዳዊት 185 73 ማን ነው? ኢሳይያስም እንደዚሁ ሰማይ እኒ መንበሬ ወምድር እኒ መካሄዴ ገሬ ብሏል። ይህም 6:16 ለአንድነትና ስለ ሶስትነቱ ይገልጻል። እነዚህን ሁሉ የት አራምዳቸው ወደ ትንቢተ ኢሳይያስ ልትሄድ ቻልክ? ሙሉ በሙሉ ስለ ስላሴ አንድነትና ሶስትነት በዮሐንስ ወንጌል፣ ማቴዎስም ትንቢተ ኢሳይያስም ይህንን ነገር ይናገራሉ። ከዛ በላይ ደግሞ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ሲለሱ በአካላት የሚባለው አንድም ሶስትም በስም በአካል በግብር የሚባለውን እነዚህን ቃላቶች ለፋችሁ በማለት ወይም ደግሞ አትናገራቸው በማለት ካልሆነ በተቀር በግልጽ ከመጽሐፍ ቅዱስ ከወንጌል ወይም ደግሞ ከአራቱ ወንጌላት ወይም ከ81 መጽሐፍት የተቀመጡ አሉ። እነዚህን የታርጋቸው እንደሆነ ብትናገረኝ እዚሁ ላይ ይበቃኛል። ሌላ ልጨምርልህ እችላለሁ። ዮሐንስ አንደኛ ዮሐንስ ላይም አለ 1:1 የሚል እሱንም ማንበብ ይቻላል። ሉቃስ ወንጌል ላይም አለ 3:5 እነዚህን የታልፋቸው ነው እንደማለት ነው። ይበቃኛል። እሺ ቀጥል ዋሂድ። እስካሁን አንድም እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋህዱ በመለኮት የሚል መጽሐፍ ቅዱስ ላይ የለም። በአካል 3 ነው፣ በመለኮት አጨርሱኝ አንዴ። በአካል 3 ነው፣ በመለኮት 1 ነው የሚል በመጽሐፍ ቅዱስ ጥቅስ የለም። እግዚአብሔር አካል አለው የሚልም ጥቅስም የለም። ራሱ አካል የሚለው ቃል ቦዲ ወይም ሶማ ወይም ደግሞ በእንትን ላይ ማለት ፓኒ የሚለው የዕብራይስጥ ቃል የለም በመጽሐፍ ቅዱስ ላይ። እንኳን አይደለም እግዚአብሔር 3 አካል ነው ሊል ይቅርና በመጽሐፍ ቅዱስ እግዚአብሔር አካል አለው የሚል የመጽሐፍ ቅዱስ ጥቅስ የለም። እግዚአብሔር መንፈስ ነው ብሎ ነው ያስቀመጠው። አንድ እሱ ነው። መዝሙረ ዳዊት ላይ ደግሞ አብ ወልድ መንፈስ ቅዱስ ነገር የሚል ነገር የለም። በግዕዙ አነበቡት፣ በአማርኛው ላይ አብ ወልድ መንፈስ ቅዱስ አሉ፣ ግን አብ ወልድ መንፈስ ቅዱስ የሚል ነገር የለም። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 48 ላይ ያለው ስለ ስላሴ ፈጽሞ አያወራው። እሱንም አንድ በአንድ ጥርስና ምላሱን እየነቀሰ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ስም አጥምቁ ተብሎ አብ ወልድ መንፈስ ቅዱስ ተጠቅሰዋል አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አይልም። ከዛም ባሻገር ደግሞ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ አላስተማረም መጽሐፍ ቅዱስ። ስለዚህ ኢሳይያስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ስም አጥምቋቸው የሚለው መጀመሪያ መጻፈበት ማቴዎስ የጻፈው ፓፒያስ ከመጽሐፉ በፊት በዕብራይስጥ ቋንቋ በተጻፈው ላይ የለም። በራሱ ኖርማል ሂዱና ሕዝቦቹን ሁሉ በስሜ ደቀ መዛሙርቱ አድርጓቸው የሚለው ያለው በኋላ ላይ ምንድነው የማርቆስ አድርጓቸው አጥምቋቸው እንጂ አድርጓቸው ወይ ሰዓቴን ስላጨረስኩኝ ማዳመጥ አለበት። ያለዛ አንግባባም። ለዛ ነው በደቂቃ የተመደበው ማለት ነው። ስለዚህ ከዚህ በኋላ እንዳያቋርጡኝ ማለት ነው። ማቴዎስ ወንጌል ምዕራፍ 28 ያለው ጥቅስ ሂዱና አሕዛብን አጥምቀዋል እንጂ አብ ወልድ መንፈስ ቅዱስ 3 አካላቶቹ አንድ አምላክ ናቸው ብሎ አላስተማረም። የእኔ ጥያቄ ስላሴ ማለት እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ነው ከተባለ 1 ሲሆን 3 ሲሆን 1 ትራይንጋል ወይም ደግሞ 3R1 ከተባለ አንድ አምላክ የሚባለው አብ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ አላስተማረም። ስላሴ ማለት ትርጉሙ ራሱ ሰለሰ ከሚለው ክስ ሲወጣ ሲሆን ሶስትነት ማለት ነው፣ ወይም ስሉስ ማለት ነው። ስለዚህ እግዚአብሔር ስሉስ ሆኖ አያውቅም። ስማ እስራኤሉ ያህዌ ነው ኃይሉ ያህዌ ኢኻብ የሚለው እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው ያስተማረው እንጂ 3 ነው የሚል ነገር የለም። ኢሳይያስ ላይ የተቃቀስኳቸው እኔ በቀር ሌላ አምላክ የለም የሚለው እኔ የሚለው አካልን ታሳቢና ዋቢ ያደረገ ነው። አንድ ማንነት ታሳቢና ዋቢ ያደረገ ነው። 3 ማንነት ቢኖሩ ኖሮ ከእነርሱ በቀር ነበር የሚለው የነበረው። እኔ የሚለው አንድ ሲንጉላር ፐርሰንን ያሳያል። አና ነህኑ አይደለም የዕብራይስጥ የሚጠቀምበት አና ማለት አንድ ማለት የሚያሳየው ማለት ነው። ስለዚህ እስካሁን ድረስ ያመጧቸው ጥቅሶች ስላሴን የሚደግፍ ነገር አላየሁም። ጨርሻለሁ። ጠብቆታለሁ። እሺ አመሰግናለሁ። ስለተከም አልቋል። አይ አለማየት ይህንን ደግሞ ለግድ ለምን አላየውም ለምን አላነበብከውም ማለት አልችልም። በመጽሐፉ ላይ የተጠቀሰውን እንዳልካቸው ሰለሳ እንዳደረገው የሚለውን ቃላት ስትመነዝራቸው ወዴት እንዳረካቸው ላይ እየገባኝ ነው። ምክንያቱም ይህን ተወውና እንትን ላይ ራሱ ማቴዎስ ላይ ራሱ ብትሄድ ማቴዎስ ወንጌል 3:17 ላይ ስትመለከት ወናሁ መጽአ ቃል እምሰማይ ዘይብል ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰምዕዎ የሚለውን ስትመነዝራቸው ወይም ደግሞ ስትፈታቸው ምንም እንደሚያያይዙ ምን ከአብ ወልድ መንፈስ ቅዱስ ማለት ሲጀመር ፍጹም አካል ፍጹም አንድ ሰውነት አምላክ መድኃኒዓለም ኢየሱስ ክርስቶስ ወይም ደግሞ ጌታችን ኢየሱስ ክርስቶስ 3 ነው ማለት አይደለም።
እነዚህም ደግሞ ከምንም ኢሳይያስ ጋር ከምትሄድ ከዮሐንስ ወንጌል ተነስተህ ብትሄድ ብታነባቸው የተሻለ ነገሮች ይመጣሉ። እንደገና ደግሞ ኦኬ እዚሁ ጋር ደግሞ ምንድን ነው ያስተጋባል? መልኬን ድምፅ የመልሶ ያሰማኛል። ምንድን ነው ፎሎት ነው ያልቆ ላውድ ላይ ስለሆነ